እና እንባ ጨመረችበት እያበሰች ያለ ፎጣ ያስፈልግ ነበርና ፎጣ አምጡም አላለችም። በፀጉሯ አይሁዳውያን ፀጉራቸው ክብራቸው ነው። ፀጉሯን ፈታ በፀጉሯ እግሩን ስታበስ ይሁዳ ሸተተው አለ። ምንድነው? ማን ነው? ጌታ ኢየሱስ ክርስቶስ እግር ስራ እንዴት ሴት ወድቃ እግሩ ላይ ያንን ሽቶ ደፍታ መምህር አለው። አቤት አለው። 300 ዲናር ሽቶ እግር ላይ አምጥታ ስትደፋ እንዴት ዝም ትላታለህ? ምን ነው አለው። ለድሆች ማድረግ እየቻልን አንተ ዝም ብለህ ታባክናለህ። ድሆች እርዱ ነው ትምህርት። ስብከት ለድሆች ወንጌልን ሰብክ ዘንድ ነው። ይሄንም ያክል ሽቶ እግር ላይ ሲደፋ እንዴት ዝም ትላታለህ አለው። ይሁዳ አለው። አቤት አለው። መሃል ላይ ያለውን ቃል ትቼዋለሁ፣ ግን እንደዚህ አለው። ተዋት። ሰከንድ ፐርሰን ሲንጉላር ነው። ኮይኔው ላይ ቃል አጋኗለሁ። ጮኻል ኢየሱስ ማለት ነው። 300 ዲናር አይደለም ማተር ያደረገው ኢየሱስ ጋር አምልኮ እያቀረበች ነው። እቺ ሴት አምላክ ነው፣ እሱ እየተቀበለ ነው። ኢንተራፕት አታርጋ። ይሁዳ አለው። ተው አለውና ለቀብር ያርገዋለች አለ። 300 ዲናርን ወስዶ ቀብሬ አለበት። ከሚበልጥ ነገር ጋር ያገናኝላችሁ። ለቀብር ያርገዋለች ማለት ትዝ ይላችኋል አይደል? ኢየሱስን ሽቶ ልቀባ የመጣችሁ እሷ ናት እኮ። ተቀብሮ መቃብር ውስጥ እያለ ሽቶ መታሬ ሳይልቀባ ስትል አታገኘኝም እነሳለሁ፣ ሬሳዬን እንደቀባች ቆጥሬዋለሁ አለ። መሞቱን መቀበርና መነሳቱን አወራበት። ሰው የሆነበትን የመጨረሻ ፕሮግራም በ300 ዲናር አወራ። ምድር ላይ ኢንካርኔት ያረኩት ስጋ የለበሰው እኮ ለዚህ ጉዳይ ነው። ማርያም የ300 ዲናር እግሩ ላይ ሽቶ ደፍታ ሞትና መነሳቱን ማውራት ብቻ እንዳይመስላችሁ፣ የኢየሱስን ፓሽን ኢናጉሬት ያደረገችው እሷ ናት። እሷ ናት በሽቶ መርቃ ከፈተችው መከራውን። ከዚያ ተመለሰ። ኢየሩሳሌም መገረፍ ነው የጀመረው። እግዚአብሔር ከሚበልጥ ነገር ጋር ያገናኝላችሁ። በጣም ጥቂቷን እቺን ቀን እግዚአብሔር ለምን ይለፋት? ዛሬ በፊቴ መጥቶ ነበር ብሎ የሆነ ቀን ይካሳችሁ።